ዶክተር ብርሃኑ ነጋ በኤፒስተን የቅለት መዝገብ ውስጥ ተገኙ። ጄፍሪ ኤፒስተን መረጃ እያደር እንደባዘቱ መተርተሩን ቀጥሏል። ይህ አሃዱ ዞን ነው። በዓለም ዙሪያ ተጽዕኖ ፈጣሪ ግለሰቦችን፣ ፖለቲከኞችን፣ ባለሀብቶችን በማጥመድ ለኩይ ተግባራቸው ተባባሪ ያደርጉ የነበሩት ጄፍሪ ኤፒስተን ኢትዮጵያውያን ቁነጃጅትም ይላኩላቸው እንደነበር ተሰምቷል። የጄፍሪ ኤፒስተን የቅሌት መዝገብ እያደር መገለጡን ቀጥሏል። በርካታ ፖለቲከኞች፣ ዝነኞችና ነገስታት ከኤፒስተን የወሲብ ቅሌት ጋር ተገናኝቶ ስማቸው ባሉታ ሲጠቀስ ቆይቷል። ወዲህ በሀገራችን ደግሞ የዶክተር ብርሃኑ ነጋ ስም ከኤፒስተን ቅሌቶች ጋር ተያይዞ እየተዘገበ ይገኛል። ሉል ማንደርሰን እርቃናቸውን ሆነው ከአንዲት ሴት ጋር ቆመው ሲነጋገሩ የሚያሳየው ቪዲዮ እያነጋገረ ባለበት በዚህ ሰዓት የወቅቱ የትምህርት ሚኒስትር ዶክተር ብርሃኑ ነጋ ደግሞ ከኤፒስተን ጋር ግንኙነት የነበራቸው መሆኑን ዘግይቶ በወጣ መረጃ ተረጋግጧል። በጄፍሪ ኤፒስተን እና በዶክተር ሄንሪ ጃሪክ መካከል የተደረገው የኢሜል ልውውጥ የዶክተር ብርሃኑ ነጋ አነጋጋሪ መረጃ ይፋ አድርጓል። ወዳጆቻቸውን ድል ባለ ድግስ ሲቀበሉ የነበሩት ቢሊየነሩ ጄፍሪ ኤፒስተን እንግዶቻቸውን ቅሌት በድብቅ ካሜራ ይቀርጹ ነበር። የበርካቶችን ገመና የያዙት እኒሁ የጄፍሪ ኤፒስተን ቪዲዮዎች እርሳቸው በሌሉበት ይፋ መሆናቸውን ቀጥለዋል። የጄፍሪ ኤፒስተን ፋይል ከጾታዊ ትንኮሳ፣ ከህገወጥ የሰዎች ዝውውር በተሻገረ መልኩ ሌሎች አነጋጋሪ መረጃዎችን አካቷል። በዚህን ወቅት እጅግ የታወቁ ስመጥር ኢትዮጵያውያን ማለትም ባለስልጣናትን ጨምሮ ሞዴሎችና ታዋቂ ፖለቲከኞች ከጄፍሪ ኤፒስተን ጋር ኢሜል ልውጦችን ማድረጋቸውን የሚያሳይ መረጃ መውጣቱ አስደንጋጭ ሆኗል። ከየመኑ ቢሊየነር ሻህ አብዱላህ ከቅጽል ስማቸው ሹጋር ኪንግ በተደጋገመ መልኩ የኢሜል ልውጦችን ማድረጋቸውን ተከትሎ ኢትዮጵያውያን ጎልቶ ስማቸው ከጄፍሪ ኤፒስተን ቅሌቶች ጋር ስማቸው እንዲያያዝ አድርጎታል ተብሏል። ሹጋር ኪንግ የተባሉት እኚሁ ቢሊየነር ወደ ሀገራችን አብዝተው የመመላለሳቸውን ጉዳይ ያጣቀሱ አንዳንዶች የአሜታውን እሙንነት ለማረጋገጫነት ያቀርቡታል። የጄፍሪ ኤፒስተን መረጃዎች እያደር እንደባዘቶ መተርተራቸውን ቀጥለዋል። በቅርቡ በወጡ መረጃዎች የትምህርት ሚኒስትር ዶክተር ብርሃኑ ነጋ ስማቸው ተያይዞ እየተዘገበ ነው። ሚኒስትር ዶክተር ብርሃኑ በጄፍሪ ኤፒስተን የመረጃ ቋት ውስጥ መስፈራቸው ተረጋግጧል። በቅርቡ ይፋ በሆኑ የጄፍሪ ኤፒስተን የኢሜል ሰነዶች ውስጥ በጊዜው የግንቦት 7 መሪ ስለነበሩት ዶክተር ብርሃኑ ነጋ ተለዋወጧቸው መልእክቶች አነጋጋሪ ሆነዋል። እንደ አውሮፓውያን አቆጣጠር በኤፕሪል 2009 የተላላኩት እነዚህ ኢሜሎች ኤፒስተን በኢትዮጵያ ፖለቲካዊ እንቅስቃሴ ላይ የገንዘብ ድጋፍ ለማድረግ የነበረውን ፍላጎት ያሳያሉ። ዶክተር ሄንሪ ጃሪክ ለኤፒስተን በላኩት መልእክት ዶክተር ብርሃኑ ነጋ የ2008 ኤፒስተን ስኮላር መሆናቸውን ጠቅሰዋል። በኢሜሉ ላይ ዶክተር ብርሃኑ የአዲስ አበባ ከንቲባ ሆነው ተመርጠው እንደነበርና ለ2 ዓመታትም በስር ላይ መቆየታቸው ተገልጿል። ጄፍሪ ኤፒስተን ለቀረበለት ሐሳብ በሰጠው ምላሽ ዶክተር ብርሃኑን እንደ ትልቅ ምሁር ባይቀበላቸውም አመፅን ለመደገፍ ግን ፍላጎት እንደነበረው በግልጽ አስፍሯል። ኤፒስተን በኢሜሉ ላይ ፕሮፌሰር ብርሃኑ ነጋን ታዋቂ ምሁር አይደሉም ሲል የገለጸ ሲሆን በዓለም ላይ ካሉ ቀዳሚ 50 ሺህ ኢኮኖሚስቶች ተርታ እንደማይመደቡም ትችት ሰንዝሮባቸዋል። ይህ መረጃ ይፋ የሆነው በተለያዩ የዓለም ክፍሎች ያሉ ሴቶች በተፈጸመባቸው የጾታ ጥቃት ክስ መስርተው ባለበት ወቅት ነው። ጁሊየስ ብራያንት የተባለች የደቡብ አፍሪካ ዜጋ ኤፒስተን በደቡብ አፍሪካ በኩል በከፍተኛ ባለስልጣናት ስም ያታለለ ዓመታት ለጾታ ጥቃት እንደዳረጋት በክስ ሰነዷ ጠቅሳለች። ይህ በዶክተር ብርሃኑ ነጋ ስም የተጠቀሰው የስኮላርሺፕ ጉዳይም ኤፒስተን በተለያዩ ሀገራት ያሉ ተጽዕኖ ፈጣሪ ግለሰቦችን ገንዘብ በመደገፍ የራሱን ፍላጎት ለማሳካት ከሚጠቀምባቸው ስልቶች አንዱ እንደነበር ይገመታል። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ።